ሰላም እንዴት ናችሁ? ውድ የዩቲዩብ እንደዚሁም የቲክቶክ ቤተሰቦቼ ዛሬ ደግሞ በክፍል አንድ የሜዲካል ላቦራቶሪ ሲኦሲ ኤግዚት ኤግዛም እንደዚሁ ጥያቄና መልስ ይዤላችሁ ቀርብ ያለው ውድ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ ሆናችሁ ቻናሉን ተቀላቀሉት። ቀጥታ ወደ ቪዲዮ ወስዳችኋለሁ ማለት ነው። እንግዲህ ለዛሬ በሌቭል 4 ደረጃ ማለት ነው ወይም በደረጃ 4 ከዚህ በፊት 2017 እና ከዛ በፊት ሲፈተኑ ናቸው የነበሩትን ቀጥታ የሲኦሲ ኤግዛሙን ነው ይዘን የቀረብነው ማለት ነው። ውድ አድማጭ ተመልካቾቼ እንግዲህ የመጀመሪያው ሜዲካል ላቦራቶሪ ጥያቄ የሚያሳየን ምንድነው? the most widely used ነው የሚለን። so the most widely used ማለት በተደጋጋሚ በብዛት የምንጠቀመው used for histological stain ማለት ነው። histological stainን ለመስራት በብዛት የምንጠቀመው ማንኛው ስቴን ታይፕ ነው? የመጀመሪያው ኢዮሲን ስቴን ይለናል። ሁለተኛው ደግሞ ሄማቶክስሊን ስቴን የሚል አለ፣ ፊልድ ስቴን የሚል አለ፣ ሌሽማን ስቴን ብለን የምንጠራው አለ። ከዚህ ውስጥ ሂስቶሎጂካል ስቴን ሞስት ዋይድሊ ዩዝድ የምናደርገው ማንኛው ነው ስንል that is the correct answer is B ሄማቶክሲል ስቴን ብለን የምንጠራው ማለት ነው። ስለዚህ ሄማቶክሲሊን ስቴን የምንለው it is the most widely used for histological test ማለት ነው። anyways the correct answer is B ሆናል ማለት ነው። ሁለተኛው the process of ይለናል። እንግዲህ the process of enabling a groups of peoples to reach an assigned goals ማለት ነው። አሳይን ያደረጉትን ጎል በቀላሉ ሪች ለማድረግ ለመድረስ የሚሄዱበት enabling group ፕሮሰሱ ምን ይባላል? A achieving goals፣ B team building፣ C team formation ብለን የምንጠራው፣ ዲ ደግሞ ቲም ዲስትራክሽን ይሆናል ማለት ነው። ስለዚህ ከነዚህ ውስጥ process of enabling a groups of peoples to reach the assigned goals ማንኛው ሊሆን ይችላል ከተባለ the correct answer is B ቲም ቢልዲንግ ይባላል ማለት ነው። እንግዲህ ቲም ቢልዲንግ ፎከስ የሚያደርገው on developing a group's ability to work together ማለት ነው effectively ማለት ነው for improving communication collaboration so they can achieve their goals ማለት ነው። achieve ማድረግ ይችላሉ ጎላቸውን። anyways developing a group ability to work effectively together ማድረግ that is called team building ማለት ነው። so the correct answer is B ሆናል ማለት ነው። ሶስተኛው ጥያቄ ደግሞ የሚያሳየን ምንድነው? ሶስተኛው ጥያቄ የሚያሳየን steps of tissue process used to remove waters and some liquid in tissue by agent like alcohol compounds ማለት ነው። እንግዲህ አልኮል ኮምፓውንድ በመጠቀም ዋተርና ሰም ሊኩዊድ ኢን ቲሹ ላይ ያሉት ሪሙቭ ለማድረግ የምንጠቀመው ስቴፕ ኦፍ ቲሹ ፕሮሰስ ምን ብለን እንጠራዋለን ነው? ኤ ላይ ኢንፊልትሬሽን፣ ቢ ላይ ኢምፕሬግኔሽን፣ ሲ ላይ ክሊሪንግ ኤንድ ዲሃይድሬሽን ማለት ነው። ተመሳሳይ ነው። ሶ ማንኛው ሊሆን ይችላል ከተባለ the correct answer is what? Dehydrations ብለን እንጠራዋለን ማለት ነው። so remove waters and some liquid in tissue by agent like alcohol compound የምንጠቀም ከሆነ that is called dehydrations ብለን እንጠራለን። so the correct answer is D። የአራተኛውና የመጨረሻው a variables ይለናል። a variables or characteristic which cannot be measured in quantitative forms ማለት ነው። በኳንቲቴቲቭ ፎርም ሜዥር የማይደረገው ማንኛው ነው? A age ይለናል፣ B sex and then C ላይ weight and D numbers of students ማለት ነው። ማንኛው ነው ካራክተሪስቲክ ኳንቲቴቲቭ ፎርም ሜዥር የማይደረገው ማንኛው ነው? እንግዲህ ባጭሩ ኳንቲቴቲቭ ቫሪያብልስ ብለን የምንጠራው are those can be measured numerically ማለት ነው። ኑሜሪካሊ ሜዥር የምናደርገው ኳንቲቴቲቭ ቫሪያብልስ ይባላሉ። ኳሊቴቲቭ ኦር ካቴጎሪካል ቫሪያብልስ የምንላቸው cannot be measured numerically ማለት ነው። በቁጥር የማይገለጹ ሜዥር የማይደረጉ ማለት ነው። ፎር ኤግዛምፕል ኤጅን ስንመለከት ኤጅ ሜዥር የሚሆነው በየር በመንዝ ሜዥር ይደረጋል ማለት ነው። ስለዚህ በኤጅ እና በየር ምናምን ሜዥር የሚደረግ ከሆነ ኳንቲቴቲቭ ሜዥርስ ይባላል ማለት ነው። ስለዚህ የማይሆነው ነው ይሄኛው ኤክስ ይሆናል ማለት ነው። ሁለተኛው ላይ ሴክስ ነው። እንግዲህ ሴክስ ቲፒካሊ ካታጎራይዝ የሚሆነው አዝ ሜል ኦር ፊሜል ነው። ራዘር ዛን ሜዥር ኢን ኑሜሪካል በኑሜሪካል ሳይሆን ሜል ፊሜል ብሎ ነው የሚገለጸው። እነዚህ ከሆኑ ካቴጎሪካልስ ኦር ኳሊቴቲቭ ሜዥርስ ይባላሉ። ስለዚህ ሴክስ
ማንኛው ነው ከተባለ that is ነን ኳንቲቴቲቭ ነው ወይንም ኳሊቴቲቭ ሜዠርስ ነው ማለት ነው። ሲለይ ያለውን ደግሞ ዌይት ስንመለከት ሜዠር የሚደረገው በፓውንድ እና በኪሎግራም ነው። ያ ደግሞ ኳንቲቴቲቭ ሜዠር ነው። ነምበርስ ኦፍ ስቱደንት ከተባለ is a count ነው which is numerical ወይም ኳንቲቴቲቭ ማለት ነው። ስለዚህ ኤጅም ሆነ ዌይትም ሆነ ነምበር ኦፍ ስቱደንት ኳንቲቴቲቭ ሜዠር ናቸው። ሴክስ ደግሞ ኳሊቴቲቭ ኦር ካቴጎሪካል ከሚባለው የሚመደብ ነው ማለት ነው። ሶ ደ ኮሬክት አንሰር ኢዝ ምን ይሆናል ማለት ነው? ሴክስ ይሆናል ማለት ነው። ዲ ኮሬክት አንሰር ኢዝ ቢ ላይ ያለው ሴክስ ይሆናል ማለት ነው። ውድ አድማጭ ተመልካቾቼ ይህን ይመስል ነበረ ለዛሬ ይዤላችሁ የቀረብኩት። በተከታታይ ሌሎች ቪዲዮዎች ይዤላችሁ ቀርባለሁኝ። ሰላማችሁ በዘት ይበለለኝ። ወዳችኋለሁ።